ሰላም ሰላም ውድ የዩቲዩብ ቤተሰቦቼ ውዶቼ ፍቅሮቼ ማሮቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስራ እንዴት ነው? አለን ይመስገን። እና ውዶቼ ትንፋሽ አጠረኝ፣ በጣም ሙቀት ነውና ትንፋሽ አጠረኝ። እና እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ያ ውድ የሀገሬ ልጆች ውድ ኢትዮጵያውያን ሰብስክራይብ አድርጉ፣ አበረታቱኝ። እሺ በቃ በደንብ እንድሰራ አድርጉኝ፣ ጠንካራ አድርጉኝ። ያኔ እንዳልተው ማለት ነው፣ ተስፋ እንዳያስቆርጠኝ። ዩቲዩብ ብዙ ጊዜ ሰው ተስፋ ያስቆርጣል። በቃ ቪው የለ፣ ሰብስክራይብ የለ እና ውዶቼ አዳዲስ አስተያየት የምታውቁ ዩቲዩብ የምትሰሩ ደግሞ አስተያየት ምናምን ንገሩኝ ውዶቼ። እንዲህ ብለሽ ስሪ፣ እንዲህ አይነት አይዲያ ምንጭ ምናምን በሉኝ እሺ። እና ወደፊት ያው እየተማርኩ እኔም አይዲያ አመጣለሁ። ግን ለጊዜ አሁን የዩቲዩብ ማሳደጊያ አይዲ ንገሩኝ የምታውቁ። ያኔ ደስ አሉ ብዙ ደስ የሚሉ የሰው ደስታ የሚያስተሳስሩ ልጆች አሉና እንደዛ የምታውቁ ጠቁምኝ፣ ቪዲዮን እዩልኝ፣ ሰብስክራይብ አድርጉ። እና አሁን ቤት እያጸዳሁ ነውና እንግዳ ሊመጣ ነው እና ፍቅሮቼ ትንሽ ሰዓት ከኔ ጋር ሆኑ፣ አብራችሁን ቆዩ፣ ተከታተሉኝ እሺ። ባኪው ነው ባረገው በነገራችን ላይ እሺ። ባኪው ቤታችን የታደሰ ነው። በነገራችን ላይ የዛኛው ሌላ ቤት አለ፣ እዛ እያደሱ ነው እና እቃው እንዳለ ግማሹ እዚህ ነው እና እዩ እሺ። እና እዩ እንዴት ነው ጽዳት በደንብ እዩ። እና ቤተሰቦቼ ጽዳቴን ይሄን ይመስላል። ጨረስኩ እና እኔ በመኪና ነው የምጠርገው። በመጥረጊያ ብዙም አልጠርግም። በመኪና መጥረግ ደስ ይለኛል። እና ወዶቼ ሰብስክራይብ አድርጉ እሺ። ሰብስክራይብ እና ቻው፣ ወዳችኋለሁ። በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ